ሰላም የተወደዳችሁ የዩሬካ አካዳሚ ቤተሰቦች እንዴት ናችሁ? ዛሬ ከማትሪክ የተውጣጡ ለ12ኛ ማትሪክ ተፈታኞች ይጠቅማቸዋል ብዬ ያሰብኳቸውን ሂስትሪ ጥያቄዎች ይዤ መጥቻለሁኝ። ዩሬካ አካዳሚ ሰብስክራይብ፣ ሼር፣ ላይክ ማድረጋችሁ እንዳትረሱ። መልካም ቆይታ። የመጀመሪያ ጥያቄ which one of the following describes the American War of Independence? It was A. an anti-slavery movement, B. a socialist movement, C. a religious civil war, ዲ አን አንቲ ኮሎኒያል ስትራግል። አሁን ጥያቄው ምንድን ነው እያለን ያለው የአሜሪካን ዋር ኦፍ ኢንዲፐንደንስ በትክክል ዲስክራይብ የሚያደርግልን ነው እያለን ያለው። በትክክለኛ ዲስክራይብ ሊያደርግልን የሚችል ምንድን ነው ጥያቄው። ስለዚህ አሜሪካን ዋር ኦፍ ኢንዲፐንደንስ ምን ማለት ነው? 13 የአሜሪካን ኮሎኒ አገንስት ብሪቲሽ ሩል ፖለቲካል ኢንዲፐንደንስ እንዲያገኙ ያደረጉትን ኮንፍሊክት አሜሪካን ዋር ኦፍ ኢንዲፐንደንስ ይባላል ማለት ነው። እዚህ ያሉ አማራጮች ምንድነው እያለን ያሉን? ኤ ስናየው አን አንቲ ስሌቨሪ ሙቭመንት እያለን ነው ማለት ነው። አን አንቲ ስሌቨሪ ሙቭመንት when slavery was debated at that time the war was not primarily about the slavery። አሁን ያደረጉትን ወይም ደግሞ አሜሪካን ዋር ኦፍ ኢንዲፐንደንስ የሚባለው አንቲ ስሌቨሪ ሙቭመንት አይደለም የነበረው። ቅድም እንዳልኳችሁ እነዚህን 13 ግዛቶች ፖለቲካል ኢንዲፐንደንስ ለማግኘት ያደረጉትን ጦርነት ነው ማለት ነው። ስለዚህ ኤ ሊሆን አይችልም ማለት ነው። ቢ ስናየው ደግሞ ሶሻሊስት ሙቭመንት ነው። ሶሻሊስት ሙቭመንት ደግሞ አሜሪካን ሪቮሉሽን ሃድ ኖ ኮኔክሽን ቱ ሶሻሊዝም። ሶሻሊዝም ግንኙነት የለውም ማለት ነው። ስለ ሶሻሊዝም አይደለም የነበረው። ኢት ዋዝ አባውት ሊበራል ዲሞክራቲክ ቫልዩ ማለት አሜሪካ እንደምናውቀው ሊበራል ዲሞክራቲክ ቫልዩ የምትሰጥ ሀገር ስለሆነች በዛን ጊዜም የተደረገ የነበረውን ጦርነት ለሊበራል ዲሞክራቲክ ቫልዩ ለመስጠት ነበር እንጂ ስለ ሶሻሊዝም አይደለም ማለት ነው። ስለዚህ በዚህ ምክንያት መልሳችን ቢ ሊሆን አይችልም ማለት ነው። ሲ ደግሞ ሪሊጂየስ ሲቪል ዋር እያለን ነው። ሪሊጂየስ ሲቪል ዋር በሃይማኖት የነበረው እርስ በርስ ጦርነት ነው እያለን ነው። ስለዚህ ሲም ሊሆን አይችልም። ምክንያቱም ኮንፍሊክት ዋዝ ናት ቤዝድ ኦን ሪሊጅን ማለት አሜሪካን ዋር ኦፍ ኢንዲፐንደንስ የምንለው በሃይማኖት ቤዝ ያደረገ ወይም ደግሞ መሰረት ያደረገ አይደለም የነበረው ማለት ነው። ስለዚህ ኮሬክት አንሰር ዊል ቢ ዲ ይሆናል ማለት ነው፣ አንቲ ኮሎኒያል ስትራግል። ምክንያቱም ብሪቲሽ ኮሎናይዝ ስላደረገቻት ለአሜሪካ ይህንን ኮሎናይዜሽን ደግሞ በ13 የአሜሪካን ኮሎኒስ ፖለቲካል ኢንዲፐንደንስ ለማግኘት ያደረጉትን ጦርነት ነው ማለት ነው። ስለዚህ አንቲ ኮሎኒያል ስትራግል ነው የነበረው ማለት ነው። ትግሉ አንቲ ኮሎኒያል ነው፣ በቃ አገንስት ብሪቲሽ ስለነበረ አንቲ ኮሎኒያል ስትራግል ይሆናል ማለት ነው። ወደ ቀጣይ ጥያቄ። ሁለተኛ ጥያቄ ምን እያለ ነው? the disturbance of the ዘመነ መሳፍንት were caused by እያለ ነው። በዘመነ መሳፍንት የነበረው ዲስተርባንስ በምን ምክንያት ነው የተነሳው? ወይም ደግሞ ከውዙ ምንድነው ነው ጥያቄው። ኤ ኤትኒክ ሆስቲሊቲ፣ ቢ ፒዛንት ሪቨልሽን፣ ሲ ስትራግል ፎር ፓወር፣ ዲ ፎሬን ኢንቬዥን። አሁን ምርጫዎችን ስናያቸው ኤትኒክ ሆስቲሊቲስ እያለን ነው፣ በዘር ጥላቻ ነው የነበረው እያለን ነው። ቢ ደግሞ ፒዛንት ሪቮሉሽን የፒዛንት አመፅ ነው እያለን ነው ምርጫውን ማለት ነው። ሲ ደግሞ ስትራግል ፎር ፓወር ለፓወር የነበረው ኮንፍሊክት ነው እያለን ያለው። ዲ ደግሞ ፎሬን ኢንቬዥን ማለት ነው። ስለዚህ ዘመነ መሳፍንት እንደምናውቀው ዘመነ መሳፍንት was primarily characterized by the struggle for power among regional warlords and noble families። አሁን ምን ማለት ነው? ዘመነ መሳፍንት የነበረው ፕራይመሪሊ ካራክተራይዝድ የሚደረግ ወይም ደግሞ መግለጫ ምንድነው የነበረው? በቃ ለስልጣን የነበረው ስትራግል ነው። በቃ ዋናው በዘመነ መሳፍንት የነበረው ዲስተርባንስ ከውዙ ለስልጣን የነበራቸው ያ በሪጂናል ሎርድስ የነበረ ፍላጎት ነው ማለት ነው። አሁን ኤትኒክ ሆስቲሊቲ ይህንን ምክንያት ሊሆን አይችልም ማለት ነው። ምክንያቱም በዘመነ መሳፍንት was not primarily driven by ethnic conflict። ፕራይመሪሊ የመጣው በኤትኒክ ኮንፍሊክት አይደለም የመጣው ማለት ነው። ይህንን ዲስተርባንስ የመጣው በምን ምክንያት ነው ማለት ነው? ስትራግል ፎር ፓወር ለስልጣን ያደረጉትን ኮንፍሊክት ነው የነበረው ፕራይመሪሊ ኮዙ የዘመነ መሳፍንት ዲስተርባንስ ማለት ነው። ቢ ደግሞ የፒዛንቶች አመፅ ነበር በዛን ጊዜ በት ኮንሲኩዌንሱ ኢንስቴቢሊቲ ነው የነበረው። ሩት ኮዝ ፎር ዘ ኤራ ኦፍ ዲስተርባንስ የዲስተርባንስ ወይም ደግሞ በጣም ኃይለኛ የነበረው ግጭት ሪዝን ሊሆን አይችልም ማለት ነው። ኢንስቴቢሊቲ አምጥቶ ነበር ማለት ነው፣ የፒዛንት አመፅ ማለት ነው። ዲ ደግሞ ፎሬን ኢንቬዥን ማለት ነው። አሁን የዘመነ መሳፍንት ዲስተርባንስ ጭራሽ በፎሬን ኢንቬዥን ምክንያት የተፈጠረ ነው እያለ ነው። ዲ ደግሞ መልስ ሊሆን አይችልም ማለት ነው። ምክንያቱም ችግሩ ወይም ደግሞ the case came from within ኮንፍሊክቱ ከውስጥ ነው የመጣው not from the external invasion ማለት ነው። ስለዚህ በዚህ ምክንያት የዘመነ መሳፍንት ፕራይመሪሊ ከውዙ ምንድነው ማለት ነው? ስትራግል ፎር ፓወር ሪጂናል ሎርዶቹ ለፓወር ያደረጉትን ስትራግል ነው ምክንያት የሚሆነው ማለት ነው። ስለዚህ መልሳችን ሲ ይሆናል ማለት ነው። ሶስተኛ ጥያቄ ምንድነው እያለን ያለው? which one of the core principles of liberalism የሊበራሊዝም ኮር ፕሪንሲፕል ምንድነው እያለን ነው።
ኤ ሴንትራላይዝድ ኢኮኖሚ፣ ቢ ፕሬስ ሴንሰርሺፕ፣ ሲ ፒፕልስ ኮንትሮል ኦፍ ደ ስቴት፣ ዲ ሚሊታሪዝም። አሁን እዚህ ላይ ስናየው መጀመሪያ ሊበራሊዝም ምን ማለት ነው የሚል ነው። እስኪ ሊበራሊዝም ኢዝ ኤ ፖለቲካል ኤንድ ኢኮኖሚክ አይዲዮሎጂ ዳት ኤምፋሳይዝስ ኢንዲቪጁዋል ፍሪደምስ፣ ዲሞክራቲክ ጋቨርናንስ፣ ሊሚትድ ጋቨርንመንት ኢንተርቬንሽን። አሁን ምን እያለን ነው? ሊበራሊዝም የሚባል ፖለቲካልና ኢኮኖሚክ አይዲዮሎጂ። ሊበራሊዝም ማለት ፖለቲካውና ኢኮኖሚያዊ አይዲዮሎጂ ነው ማለት ነው። ምንድነው ስትረስ የሚያደርገው? ኢንዲቪጁዋል ፍሪደም፣ ዲሞክራቲክ ጋቨርናንስ ኤንድ ሊሚትድ ጋቨርንመንት ኢንተርቬንሽን። አሁን በገበያ ላይ መንግስት ጣልቃ ገቢነት መኖር የለበትም የሚል ሀሳብ የያዘ ነው ሊበራሊዝም የሚባለው ማለት ነው። ሌላ እዚህ ላይ የምናውቀው ደግሞ ፖፑላር ሶቨርኒቲ የሚባል አለ። ፖፑላር ሶቨርኒቲ ማለት ዘ አይዲያ ዳት ዘ ፒፕል ሹድ ሃቭ ኮንትሮል ኦቨር ዘ ስቴት ስሩ ዲሞክራቲክ ሚንስ ሳች አዝ ቮቲንግ፣ ፍሪ ስፒች፣ ፓርቲሲፔሽን ኢን ዘ ጋቨርናንስ ማለት ነው። አሁን ፖፑላር ሶቨርኒቲ እንደምናውቀው በቃ አንድ መንግስት ዲሞክራቲክ ከሆነ ወይም ደግሞ የሊበራሊዝም አይዲዮሎጂ ተከታይ ነው የምንለው ከሆነ ህዝቡን ቮት አድርጎ ስልጣን የሚሰጠው ከሆነ ቮት በማድረግ ከስልጣኑ የሚያወርደው ከሆነ ይህንን ፖፑላር ሶቨርኒቲ እንለዋለን ማለት ነው። ስለዚህ አማራጮች ስናያቸው ላይ ያለው ሴንትራላይዝድ ኢኮኖሚ እያለን ነው። ይህንን ጭራሽ የሊበራሊዝም ሊሆን አይችልም። ሞር አሶሺየትድ ዊዝ ሶሻሊዝም። አሁን ሴንትራላይዝድ ኢኮኖሚ ማለት መንግስት ሲቆጣጠረው ማለት ነው። ሴንትራላይዝድ በቃ መንግስት ሴንትራላይዝድ በማድረግ ጣልቃ እየገባ ኤቭሪቲንግ በኢኮኖሚ ላይ ውሳኔ ሲወስን ማለት ነው። ይህንን ደግሞ ከማን ጋር ነው አሶሺየትድ የሚሆነው? ከሶሻሊዝም ኦር አውቶሪታሪያን ነው። ፕሬስ ሴንሶርሺፕ ደግሞ ሊበራሊዝም ስትሮንግሊ ሳፖርትስ ፍሪደም ኦፍ ፕሬስ ወይም ደግሞ የሚዲያ ነጻነት ስትሮንግሊ ያምናል። ማን? ሊበራሊዝም ማለት ነው። ፕሬስ ሴንሶርሺፕ ደግሞ የሚዲያ ፍሪደም አለመኖር የሚያሳይ ነው ፕሬስ ሴንሶርሺፕ የሚባለው ማለት ነው። ሚሊታሪዝም ማለት ደግሞ ስለ ሚሊተሪ ነው የሚያወራው ማለት ነው። ሊበራሊዝም ፕሮሞትስ ፒስፉል ሪዞሉሽን ኦፍ ኮንፍሊክት። አሁን ኮንፍሊክት ሲያጋጥም ፒስፉሊ በሆነ መንገድ ነው የሚፈታው እንጂ በሚሊተሪ የታገዘ አይደለም ማለት ነው። ስለዚህ ሚሊታሪዝም ለሊበራሊዝም ኮር ፕሪንሲፕል ሊሆን አይችልም ማለት ነው። ስለዚህ ዲ መልሳችንም ሊሆን አይችልም ማለት ነው። ሶ አወር አንሰር ኢዝ ሲ ነው ማለት ነው። ፒፕል ኮንትሮል ኦፍ ዘ ስቴት። አሁን ህዝቡን መንግስቱን ሲቆጣጠረው ቅድም እንዳልኳችሁ በምርጫ ሲያወርደውና ስልጣን ሲሰጠው ይሄንን የማን ሀሳብ ነው ማለት ነው? ወይም ደግሞ የማን ኮር ፕሪንሲፕል ነው? የሊበራሊዝም ነው ማለት ነው። ሶ መልሳችን ሲ ይሆናል። ቀጣይ ጥያቄ፣ አራተኛው ጥያቄ ምንድነው የሚለው? What was the economic base of decentralized population found along the Ethio-Kenyan border before the 19th century? ከ19ኛ ሴንቹሪ በፊት በኢትዮ ኬንያን ቦርደር የነበሩ ዲሰንትራላይዝድ የሆኑ ፖፑሌሽን የኢኮኖሚክ ቤዛቸው ምን ነበር እያለ ነው ጥያቄው። ኤ ፓስቶራሊስት፣ ቢ ሚክስድ አግሪካልቸር፣ ሲ ሴደንታሪ አግሪካልቸር፣ ዲ ፊሽንግ። መጀመሪያ ፓስቶራሊስት የሚል እስከ ምን ማለት መሆን እናየው። ፓስቶራሊስት ሪፈርስ ቱ ኤ ፐርሰን ኦር ኤ ኮሚኒቲ whose main livelihood depends on raising and herding livestock such as cattle, sheep, goat, camels and donkeys። አሁን ምን እያለ ነው? ፓስቶራሊስት የምንላቸው ፐርሰን ሊሆን ይችላል ወይም ደግሞ ኮሚኒቲ ሊሆኑ ይችላሉ። ኑራቸው ደግሞ ምን ላይ ዲፐንድ የሆነ ነው? ከብቶችን በመራባት በጎች፣ ፍየሎች ምናምን በመራባት የሚታወቁ ኮሚኒቲ ናቸው ፓስቶራሊስት የምንላቸው ማለት ነው። ስለዚህ አሁን በዛን ጊዜ ዲሰንትራላይዝድ ፖፑሌሽን የነበሩ ወይም ደግሞ በኢትዮ ኬንያን ቦርደር የሚገኙ የነበሩትን ፖፑሌሽን ዲሰንትራላይዝ ናቸው። እርስ በርሳቸው በርቀት የተለያዩ ናቸው። በጣም ማውንቴኒየስ በሆነ በጣም ተራራማ የበዛበትን አካባቢ የሚኖሩ ስለሆኑ እነዚህን ማህበረሰብ ሴደንተሪ የሆነ ኑሮ ሊኖሩ አይችሉም ማለት ነው። ፓስቶራሊስትስ ዩዥዋሊ ሊቭስ ኢን ኤሪያስ ዌር ፋርሚንግ ኢዝ ዲፊካልት። ምን እያልን ነው? በጣም አስቸጋሪ በሆነበት አካባቢ ነው የሚኖሩት ማለት ነው። እነዚህን ፓስቶራሊስት የምንላቸው ከብቶች ምናምን እያራቡ የሚኖሩ ማህበረሰብ ማለት ነው። ላይክ ድራይ ኦር ማውንቴኒስ በጣም ተራራማ የሆነና በጣም ደረቃማ በሆነ አካባቢ የሚኖሩ ከሆነ ፓስቶራሊስት እንላቸው እንችላለን ማለት ነው። ኤንድ ዴይ ኦፍን ሙቭ ፍሮም ፕሌስ ቱ ፕሌስ ከቦታ ወደ ቦታ ደግሞ ይንቀሳቀሳሉ። ምክንያቱም የሆነ ጊዜ ድራይ ሊሆን ይችላል፣ የሆነ ጊዜ ደግሞ ዌት ሊሆን ይችላል። ሶ ወደሚመቻቸው ቦታ ለመሄድ ከአንድ ቦታ ወደ ሌላ ቦታ ሙቭ እያደረጉ ነው የሚኖሩት ማለት ነው። ይህንን ደግሞ ምን ብለን ነው የምናውቀው? ኖማዲክ ይባላል። ኖማዲክ ኦር ሴሚ ኖማዲክ ወይም ሙሉ በሙሉ እየተንቀሳቀሱ ይኖራሉ። ወይም ደግሞ ከፊል በሆነ ለምሳሌ ክረምት ከሆነ ቦታ ተነስተው ወደ ሌላ ቦታ ከሄዱ በጋ ደግሞ ወደ ነበሩበት ሊመለሱ ይችላሉ ማለት ነው። በእነዚህ አይነት ካራክተሪስቲክስ የሚገለጹ ናቸው ፓስቶራሊስት የሚባሉ ማለት ነው። ስለዚህ በ19ኛ ክፍለ ዘመን በኢትዮ ኬንያን ቦርደር እየኖሩ የነበሩት ኮሚኒቲ ኢኮኖሚካሊ ቤዛቸው ምንድን ነው የነበረው? ፓስቶራሊስት ነበረ ማለት ነው። ስለዚህ መልሳችን ኤ ይሆናል ማለት ነው። ሚክስድ አግሪካልቸር እያልን ነው። ሚክስድ አግሪካልቸር ሊሆን አይችልም፣ ምክንያቱም በጣም ለእርሻ አስቸጋሪ በሆነ ቦታ ስለሚኖሩ ማለት ነው። ሁለተኛ ሴደንተሪ አግሪካልቸር፣ ይህንንም ሊሆን አይችልም። ቋሚ የሆነ የአግሪካልቸር ስራ ሊሰሩ አይችሉም።
ቦታቸው ወይም ደግሞ የሚኖሩበትን አካባቢ ስለማይመች ማለት ነው። ፊሽንግም እንደዛ። ፊሽንግ ማለት አሳ በማጥመድ የሚሰራ ነው። ስለዚህ ዲ ሊሆን አይችልም መልሳችን ማለት ነው። አምስተኛው ጥያቄ which one is the most important heritage of the Aksumite period? A. obelisks, B. castles, C. walled cities, D. rock hewn churches። አሁን እዚህ ምን እያልን ነው? በአክሱም ጊዜ ወሳኝ ቅርስ የነበረው ምንድን ነው? the most important heritage of አክሱማዊት ፔሪድ የሚሆነው ኦብሊስክ ነው፣ የአክሱም ሐውልት የምንለው ማለት ነው። the obelisks of አክሱም are the most important and iconic heritage of the አክሱማዊት ፔሪድ። አክሱማዊት ፔሪድ የሚታወቅበትን ሐውልት ነው ማለት ነው፣ ኦብሊስክስ ነው ማለት ነው። ካስልስ ስናይ ደግሞ ካስልስ are mainly associated with the Gondarian period especially in the city of ጎንደር። እነዚህን ካስልስ የምንላቸው ደግሞ ግንብ ናቸው። ስለዚህ በጎንደር የምናውቃቸው ነው ማለት ነው። አክሱማዊት ፔሪድ በካስልስ አይታወቅም ማለት ነው። ሲ ደግሞ ወልድ ሲቲስ። ወልድ ሲቲስ ማለት ደግሞ ሲቲስ ኦር ታውንስ ዳት ዌር ሰራውንድድ ባይ ዋልስ ፎር ፕሮቴክሽን ላይክ ሀረር። አሁን የሀረር ጀጎል የምናውቀው ነገር አለ። እነዚህን ሲቲዎች በዎል ወይም ደግሞ በግንብ የተከበቡ ናቸው ማለት ነው። ሰራውንድን የተደረጉ ናቸው ማለት ነው። ስለዚህ አክሱምን በዚህ አይታወቅም ነበር ማለት ነው። ዲ ደግሞ ሮክ ሄውን ቸርችስ። እነዚህ ደግሞ ከሮክ የተሰሩ ቸርቾች ነው እያለን ያለው። ይህንን ደግሞ የላሊበላ ፌመስ ፊቸርስ ወይም ደግሞ መግለጫው ነው፣ የላሊበላ መግለጫ ነው እንጂ የአክሱም አይደለም ማለት ነው። መልሳችን ምንድነው የሚሆነው ማለት ነው? ኤ ነው የሚሆነው ማለት ነው። ኦብሊስክስ የአክሱም ኢምፖርታንት ሄሪቴጅ ወይም ደግሞ ቅርስ ኦብሊስክ ወይም ደግሞ ሐውልት ነው ማለት ነው። ስድስተኛው ዋት ሊድ ቱ ዘ ቢጊኒንግ ኦፍ ዘ ትራንስ አትላንቲክ ስሌቭ ትሬድ ዋዝ ዘ ኒድ? ኤ to exchange slaves for eastern goods, B for labor in European industries, C for labor in American plantations, D for domestic labor in the Middle East። አሁን ምን እያለን ነው? ትራንስ አትላንቲክ ስሌቭ ትሬድ ምን ስለተፈለገ ነው የተጀመረው ነው እያለን ያለው ማለት ነው። ይህንን ስናይ ደግሞ መጀመሪያ ትራንስ አትላንቲክ ስሌቭ ትሬድ ምን ማለት ነው የሚል ማየት አለብን። ትራንስ አትላንቲክ ስሌቭ ትሬድ ቢግን mainly due to the demand for labor on plantations in the Americas, especially in the Caribbean, Brazil and south parts of North America። አሁን ዋናው የትራንስ አትላንቲክ ስሌቭ ትሬድ የሚባለው የተጀመረው አሜሪካ ላይ ለፕላንቴሽን በአግሪካልቸር ላይ እንዲሳተፉ ተፈልጎ ስለነበር ነው ማለት ነው። the transatlantic slave trade was a system of trade that took place from the 1500 to the 1800 in which millions of Africans were captured and sold and transported across the Atlantic Ocean to work as slaves in the Americas። አሁን ምስሉ ላይ እንደምትመለከቱት ትራንስ አትላንቲክ ስሌቭ ትሬድ የሚባለው አፍሪካኖች ናቸው ስሌቮች የሚባሉት ማለት ነው። አሁን እዚህ ስሌቭ የሚል የምናየው አፍሪካኖች ናቸው። እነዚህን አፍሪካኖች ደግሞ ምን እየተደረጉ ነበር? ከአፍሪካ ተወስደው አሜሪካ ላይ በፕላንቴሽን ስራ ላይ ይሰሩ ነበር ማለት ነው። አሁን እዚህ ዩሮፕ አለ፣ እዚህ ደግሞ አፍሪካ አለ፣ እዚህ ደግሞ ኖርዝ አሜሪካ አካባቢ አለ ማለት ነው። ስለዚህ መጀመሪያ ምን እያደረጉ ነበር? ዩሮፒያንስ አብዛኛው የዓለም ሀገራትን እየተቆጣጠረው ስለነበረ በዛን ጊዜ ከአፍሪካ ስሌቮች እየወሰዱ ነበር ማለት ነው። ስሌቮች ወስደው እዚህ እያሰሯቸው ነበር ማለት ነው። ለምንድን ነው አፍሪካ የመረጡት? አፍሪካ በፊዚካል በጣም ጠንካራ ስለነበርና ምስሉ ላይ እንደምታዩት ደግሞ አፍሪካ ለኢሮፕ በጣም ቅርብ ስለሆነ በዛ ምክንያት አፍሪካኖች ወደ ኖርዝ አሜሪካ ወይም ደግሞ ወደ አሜሪካ ወስደው እያሰሯቸው ነበር ማለት ነው። ሜይን ሪዝን ወይም ደግሞ ይህንን ትራንስ አትላንቲክ ስሌቭ ትሬድ የሚባለው የተጀመረው ሪዝኑ ምንድን ነው? እነዚህን ስሌቮች አሜሪካ ላይ ሄደው ፕላንቴሽን ስራ ላይ እንዲሰሩ ስለተፈለገ ነው። ይህንን ነው በቃ አጭሩ ሞልሱ ማለት ነው። ትራንስ አትላንቲክ ስሌቭ ትሬድ የተባለው ደግሞ ይህን አትላንቲክ ኦሽን የሚባለው አቋርጦ ስለሚሄድ ማለት ነው። ንግዱ በአትላንቲክ ኦሽን የሚባለው ስለሚካሄድ ነው። ይህንን አትላንቲክ ኦሽን አቋርጠው ስለሚሄዱ ማለት ነው። መልሳችን ምንድነው የሚሆነው ማለት ነው? ሲ ነው የሚሆነው። ሲ ፎር ሌበር ኢን አሜሪካን ፕላንቴሽን። አፍሪካኖች ከአፍሪካ ተወስደው አሜሪካ ላይ እየሰሩ የነበሩት ፕላንቴሽን ስራ ላይ እንዲሰሩ ስለተፈለጉ ነው ማለት ነው። ኦኬ፣ ሰባተኛው which one of the following ancient civilizations strongly influenced the legal system of the western world? አሁን ጥያቄው ምን እያለን ነው? ከሚከተሉት ancient civilization የዌስተርን ወርልድ strongly influenced ያደረገው ኤ ግሪስ፣ ቢ ሮም፣ ሲ ፐርሺያ፣ ዲ ኢንዲያን። ባለፈው እንዳየነው the Roman civilization had a profound and lasting influence on the legal systems of the Western world. ሮማን ሲቪላይዜሽን ዌስተርን ወርልድ በጣም ኢንፍሉዌንስ አድርገዋቸው ነበር። በምን? በሌጋል ሲስተም በህግ ምናምን በጣም ስትሮንግሊ አፌክት ካደረጉት ሲቪላይዜሽን ነው ማለት ነው። ስለዚህ
ግሪስ ይለናል። ግሪስ ደግሞ በምንድነው የሚታወቀው ማለት ነው? ግሪስ ኢንፍሉዌንሻል ፖለቲካል ፊሎሶፊ ኤንድ ዲሞክራሲ። እንደምናውቀው በግሪክ ፊሎሶፈርስ አሉ። ዲሞክራሲን እዛ ነው ኦሪጂኔት ያደረገው። ስለዚህ ግሪስ በእነዚህ ነው የምትታወቀው ማለት ነው። ፐርዣ ደግሞ አድሚኒስትሬቲቭ ነበረው፣ ሌጋል ሲስተምም ነበረው። በት ሲግኒፊካንትሊ እንደ ሮም ለዌስተርን ወርልዱ አፌክት አላደረገም ማለት ነው። ኢንዲያን ደግሞ የሚታወቀው አንሽንት በሪሊጂየስ ቴክስት ሃይማኖት ቡድሂዝም ምናምን የሚባል ሃይማኖቶች የሚታወቅ ነው ኢንዲያ ማለት ነው። ሰው ዌስተርን ወርልድ ስትሮንግሊ አፌክት ያደረገው ማነው ማለት ነው? ሮም ነው ማለት ነው። ሶ መልሳችን ቢ ይሆናል ማለት ነው። ኦኬ 8ኛ which one of the following European envoy signed a treaty of commerce and friendship with ንጉስ ሳህለስላሴ ኦፍ ሸዋ? አሁን ምን ያለን ነው? ከሚከተሉትን የዩሮፒያን መልእክተኛ የንግድና የፍሬንድሺፕ ትሪቲ ሳይንድ ያደረገ ከንጉስ ሳህለስላሴ ማለት ነው። ንጉስ ሳህለስላሴ ኦፍ ሸዋ ሳይንድ ያደረገው ማን ነው? ኤ ጉሴፔ ሳፔቶ፣ ቢ ሳሙኤል ጎባት፣ ሲ ሜጀር ሃሪስ፣ ዲ ጃኮቢስ እያለን ነው ማለት ነው። አሁን እነዚህን አማራጮች ስናያቸው ጉሴፔ ሳፔቶ ማን ነው? ሂ ዋዝ አን ኢታሊያን ሚሽነሪ ኤንድ ኤክስፕሎረር ነው የነበረው። ከንጉስ ሳህለስላሴ ኦፍ ሸዋ የኮመርስ እና የፍሬንድሺፕ ሳይን ያደረገ ሰው አይደለም ማለት ነው። ሳሙኤል ጎባት ደግሞ የፕሮቴስታንት ሚሽነሪ አክቲቭ ኢን ኢትዮጵያ የሃይማኖት መልእክተኛ ነበር ማለት ነው። በአጭሩ የፕሮቴስታንት መልእክተኛ ነው የነበረው ሳሙኤል ጎባት የሚባለው ማለት ነው። ዲ ጃኮቢስ ደግሞ የካቶሊክ ሚሽነሪ ነው። እነዚህን ሁለቱንም የሃይማኖት ወይም ደግሞ የሪሊጂየስ ሚሽነሪ ነው የነበሩት። ስለዚህ ስለ ዲፕሎማሲ ሳይን ያደረጉ ሰዎች አይደሉም ማለት ነው። ቢ እና ዲ ማለት ነው። ስለዚህ መልሳችን ምንድን ነው የሚሆነው ማለት ነው? ሲ ነው የሚሆነው። ሜጀር ሃሪስ ብሪቲሽ ኢንቮይ ሳይንድ ኤ ትሪቲ ኦፍ ኮመርስ ኤንድ ፍሬንድሺፕ ዊዝ ንጉስ ሳህለስላሴ ኦፍ ሸዋ ኢን 1840 በ18ኛው አርባዎቹ ከንጉስ ሳህለስላሴ የንግድና የፍሬንድሺፕ ሳይንድ ያደረገው የብሪቲሽ ኢንቮይ ሜጀር ሃሪስ ይባላል ማለት ነው። ሰው መልሳችን ሲ ነው ማለት ነው። ወደ ቀጣይ 9ኛው ጥያቄ ዌር ዲድ አርኪኦሎጂስትስ ዲስከቨር ዘ ሪሜይንስ ኦፍ አውስትራሎፒቴከስ ራሚደስ ኢን ኢትዮጵያ? አውስትራሎፒቴከስ ራሚደስ የምትባል በኢትዮጵያ የምትገኝ ፎሲል የት ነው የተገኘች ነው ጥያቄው። ኤ አፋር ሪጅን፣ ቢ መልካ ኩንታሬ፣ ሲ ካርዱላ፣ ዲ ኦሞ ቫሌ። ይህንን the remains of Australopithecus ramidus were discovered in አፋር ሪጅን። አፋር ነው የተገኘች። አውስትራሎፒቴከስ ራሚደስ በአፋር ሪጅን የተገኘች ፓርቲኩላርሊ አራሚስ የሚባል ቦታ ፓርቲኩላርሊ እዛ ነው የተገኘች ማለት ነው። መልካ ኩንቱሬ፣ ኮንሶ፣ ጋርዱላ ምናምን የሚባሉ ቦታዎች ደግሞ ሆሞ ኤሬክትስ የተገኘባቸው ቦታዎች ናቸው ማለት ነው። ሆሞ ኤሬክትስ ደግሞ ዎኪንግ አፕራይት ቁሞ መሄድ የጀመረው የጂኒየስ ሆሞ ነው ማለት ነው። ሆሞ ኤሬክትስ። ኦሞ ቫሊ ደግሞ ምንድነው የተገኘው? ሆሞ ሃቢሊስ የሚባል ጂኒየስ ሆሞ እዛ ተገኝቷል። ሶ መልሳችን ምንድነው የሚሆነው? አፋር ሪጅን ኤ ይሆናል ማለት ነው። ኦኬ 10ኛ ጥያቄ which one of the following was the aim of the organization of African unity? አፍሪካን ዩኒቲ ዋናው ዓላማው ምን ነበር እያልን ነው። ኤ ሪማፒንግ ኮሎኒያል ባውንደሪስ፣ ቢ ዲስማንትሊንግ ኦፍ ትራዲሽናል አፍሪካን ኢንስቲትዩሽንስ፣ ሲ ክሪኤቲንግ ኦፍ ኤ ፓን አፍሪካን ኮንቲኔንታል ጋቨርንመንት፣ ዲ ፕሮሞሽን ኦፍ ሶሊዳሪቲ አሞንግ አፍሪካን ስቴት። አሁን ይህንን ጥያቄ ስናየው ኦርጋናይዜሽን ኦፍ አፍሪካን ዩኒቲ ዋናው ዓላማው ምንድነው የነበረው ነው ጥያቄው። ስለዚህ ዋናው ዓላማው የነበረው ምንድነው? አንድነትን ፕሮሞት ያደርግ ነበር። በአፍሪካን ሀገሮች ዩኒቲ ኤንድ ሶሊዳሪቲ እንዲኖር ፕሮሞት ያደርግ ነበር ኦርጋናይዜሽን ኦፍ አፍሪካን ዩኒየን ማለት ነው። አሁን ኤ ሪማፒንግ ኮሎኒያል ባውንደሪስ፣ የኮሎኒያል ባውንደሪ የነበረው ሪማፕ ማድረግ እያለ ነው። ይህንን ዋና ዓላማው አልነበረም ማለት ነው። ዲስማንትሊንግ ኦፍ ትራዲሽናል አፍሪካን ኢንስቲትዩሽንስ እያለን ነው። ቢ ደግሞ መበታተን የትራዲሽናል የሆነ አፍሪካን ኢንስቲትዩሽን መበታተን ነው የነበረው ዓላማው እያለ ነው። ይህንን ትክክል አይደለም። ሲ ደግሞ ክሪኤሽን ኦፍ ፓን አፍሪካን ኮንቲኔንታል ጋቨርንመንት እያለን ነው። የፓን አፍሪካን ጋቨርንመንት መመስረት አይደለም የነበረው ዓላማው፣ መንግስት መትከል። ኮንቲኔንታል ጋቨርንመንት ማለት አህጉራዊ መንግስት መትከል ነው እያለ ያለው ማለት። ስለዚህ ይህንን ዓላማው አልነበረም ማለት ነው። ፕሮሞሽን ኦፍ ሶሊዳሪቲ አሞንግ አፍሪካን ስቴት፣ በአፍሪካን ስቴቶች ሶሊዳሪቲን ፕሮሞት ያደርግ ነበር፣ አንድነትን ፕሮሞት የሚያደርግ የነበረው ነው ማለት ነው። ይህንን እንደ ቲፕ መውሰድ ያለባቸው the word pan african comes from the Greek prefix pan which means all። ፓን ማለት ኦል ማለት ነው። ኦል ማለት ነው። ኦር ዩኒቨርሳል ማለት ነው። አፍሪካ ደግሞ ኮንቲኔንት ማለት ነው፣ አህጉሩ ማለት ነው። ሪፈሪንግ ቱ ኮንቲኔንት ኦፍ አፍሪካ። ሶ ፓን አፍሪካን ማለት ደግሞ ምን ማለት ነው? ኦል ኦፍ አፍሪካ ኦር ዩኒቨርሳል ቱ አፍሪካን። ብቻ አፍሪካዊ ይሁን እንጂ አሜሪካ ይኑር ዩሮፕ ይኑር አጠቃሎ የሚይዝ ነው ፓን አፍሪካኒዝም የሚባለው ማለት ነው። ሰው መልሳችን ምንድነው የሚሆነው ማለት ነው? ዲ ፕሮሞሽን ኦፍ ሶሊዳሪቲ አሞንግ አፍሪካን ስቴትስ ይሆናል ማለት ነው። 11ኛ ቁጥር which one of the following is a primary source?
A research paper written by grade 10 student. B written accounts of old persons. C the ruins of old buildings. D a book written by a famous historian. አሁን ሂስትሪ ሁለት ሪሶርስ አላቸው፣ ፕራይመሪ እና ሰከንደሪ ማለት ነው። ስለዚህ ፕራይመሪ ሶርስ ኢዝ ኦሪጂናል። ፕራይመሪ ሶርስ የሚባለው ኦሪጂናል ነው፣ ፈርስት ሃንድ ኤቪደንስ ነው፣ ከኢቨንት ጋር ቀጥታ ግንኙነት ያለው ማለት ነው። አባውት ሂስቶሪካል ኢቨንት ኦብጀክት ኦር ፐርሰን ማለት ነው። ሰከንደሪ የምንለው ግን ኤኒ ወርክ ዳት ኢንተርፕሬትስ አናላይዝስ ኮመንትስ ኦን ፕራይመሪ ሶርስስ ኢት ኢዝ ክሪኤትድ አፍተር ዘ ኢቨንት ኢት ዲስክራይብስ ኦፍን ባይ ሳምዋን ሁ ዲድንት ኤክስፒሪየንስ ዘም ፈርስት ሃንድ። አሁን ሰከንደሪ የምንለው ምንድነው? ከኢቨንት ጋር ኦሪጂናል የሆነ ግንኙነት የሌለው ኢቨንቱ ኤግዚስት ካደረገ በኋላ በሆነ ሰው ዲስክራይብ የሚደረግ ነው ማለት ነው። ስለዚህ እነዚህን አማራጮች ስናያቸው ኤ ሪሰርች ፔፐር ሪተን ባይ ግሬድ 10 ስቱደንት፣ አሁን ይህንን ፕራይመር ሊሆን አይችልም ማለት ነው። ምክንያቱም አሁን ሪሰርች እየሰራ ነው ይህንን ተማሪ፣ የተፈጠረው ኢቨንት ግን ቀድሞ ነው የተፈጠረው ማለት ነው። ስለዚህ ዳይሬክት ግንኙነት የለውም ማለት ነው። ቢ ደግሞ ሪተን አካውንትስ ኦፍ ኦልድ ፐርሰን፣ አሁን ስለ አንድ ኦልድ ፐርሰን የተጻፈ ነገር ማለት ነው። ይህንንም ሰከንደር ነው፣ ፕራይመሪ ሊሆን አይችልም ማለት ነው። ሲ ደግሞ ሩዊንስ ኦፍ ኦልድ ቢልዲንግስ፣ አሁን በሆነ ጊዜ የነበሩ ኦልድ ቢልዲንጎች ወይም ትላልቅ ህንፃዎች ስብርባ እንደ ኤቪደንስ ሊሆኑ ይችላሉ። ምክንያቱም ፓርት ኦፍ ቢልዲንግ ናቸው ማለት ነው። የቢልዲንጉ ወይም ደግሞ የህንፃው ክፋል ስለሆኑ ማለት ነው። ዲ ደግሞ ቡክ ሪተን ባይ ፌመስ ሂስቶሪያን፣ በፌመስ ሂስቶሪያን የተጻፈ መጽሐፍ ኢቨንት ከተፈጠረ በኋላ የተጻፉ ነገሮች ሁሉንም እነዚህ ሰከንደር ናቸው፣ ፕራይመሪ አይደሉም ማለት ነው። ሶ መልሳችን ምንድነው ማለት ነው? ሲ ነው የሚሆነው ማለት ነው። 12ኛ The historical method that deals with organizing events in their order of sequence is known as A chronology, B archaeology, C anthropology, D geology። አሁን እዚህ ላይ ሂስቶሪካል ሜትድ ሆኖ that deals with organizing events ኢቨንቶችንን ኦርጋናይዝ የሚያደርግልን በታይም መቼ እንደተፈጠሩ ከዛ ምን ተፈጠረ ምናምን የሚል ኦርጋናይዝ የሚያደርግልን ሂስቶሪካል ሜትድ ምንድን ነው ነው። አርኪኦሎጂ ምንድን ነው? አርኪኦሎጂ the study of past human life through material remains፣ አሁን የሁማን ቢንግ የድሮዎችን የነበሩትን ላይክ ቱሉስ ኤንድ ቢልዲንግስ አርቲፋክትስ የሚባሉ የሚያጠናልን ነው። አንትሮፖሎጂ ደግሞ ስለ ሁማንስ ነው የሚያጠናው፣ የሁማን ቢንግ ካልቸራቸው ያጠናል ማለት ነው። የፓስትና የፕሬዘንት ያጠናል ማለት ነው። ዲ ደግሞ ጂኦሎጂ እያለ ነው። ጂኦሎጂ ደግሞ the science of the earth ነው ማለት ነው። ፊዚካል ስትራክቸር ኦፍ እርዝ የሚያጠና ጂኦሎጂ ብለን እናውቀዋለን ማለት ነው። ሶ ክሮኖሎጂ ግን the historical method that focuses on arranging events in the order in which they occurred over time። አሁን ምን እያለ ነው? ክሮኖሎጂ የሚባለው ሂስቶሪካል ሜትድ ነው፣ ኢቨንቶችን አሬንጅ የሚያደርግልን ነው ማለት ነው። ስለዚህ ከጥያቄው በጣም የሚገናኝ ወይም ደግሞ መልስ ሊሆን የሚችለው ኤ ነው፣ ክሮኖሎጂ የሚሆን ነው ማለት ነው። ወደ 13ኛ ጥያቄ ስንሄድ which one of the following is correct about Byzantine Empire? ስለ ባይዛንታይን ኤምፓየር ትክክል የሆነ የትኛው ነው ነው ጥያቄው። A is served at the center of Catholic Church. B it was also known as Western Roman Empire. C it defended Europe from the Muslim Arabs. D it used Latin as an official language of the state። እዚህ ላይ ስለ ባይዛንታይን ኤምፓየር ካየን ሰንተር ኦፍ ኦርቶዶክስ ቸርች ሆኖ ነው ያገለገለው ባይዛንታይን ኤምፓየር ማለት ነው። ሌላ ደግሞ it was actually the Eastern Roman Empire፣ የኢስተርን ሮማን ኤምፓየር ነው የነበረው ማለት ነው። ሌላ ደግሞ is defends Europe from the Muslim Arabs፣ ከሙስሊም አረቦች ዩሮፕ ዲፈንድ አድርገዋል ማለት ነው። ሌላ ደግሞ ኦፊሻል ላንጉዌጅ ወይም ደግሞ የስራ ቋንቋ ግሪክ ነው የነበረው ማለት ነው። አሁን ጥያቄዎቹ ኤ ምንድን ነው የሚለው? it served at the center of Catholic Church እያልን ነው። ይህንን ትክክል አይደለም። at center of Orthodox Church ነው የነበረው ማለት ነው። ቢ ደግሞ it was also known as Western Roman Empire እያልን ነው። ዌስተርን ሮማን ኤምፓየር ሳይሆን ኢስተርን ሮማን ኤምፓየር ነው የነበረው ማለት ነው። እንዲህ ደግሞ it used Latin as an official language of the state፣ የስራ ቋንቋ እየተጠቀሙ የነበረው ግሪክ ነው እንጂ ላቲን አይደለም ማለት ነው። ሲ ደግሞ it defended Europe from the Muslim Arabs፣ ትክክለኛ መልስ ሲ ነው የሚሆነው ማለት ነው። ምክንያቱም በዛን ጊዜ ወይም ደግሞ ባይዛንታይን ኤምፓየር ዩሮፕ ፍሮም ሙስሊም አረብስ ዲፈንድ አድርጎ ስለነበር ማለት ነው። የሚቀጥለው ወደ 14ኛው ጥያቄ ዮሐንስ ፎርዝ ፌስድ ሌሰር ፖለቲካል ኦፖዚሽን ዛን ቴዎድሮስ ሰከንድ ፍሮም the nobilities because he A bribed the regional nobilities with money, B shared political powers with them, C established marriage alliance with many of them, D held frequent feasts in their honor። እዚህ ላይ ምንድነው እያለን ያለው? ዮሐንስ ፎርዝ ከቴዎድሮስ ሰከንድ ሌሰር የሆነ እነስ ያለ የፖለቲካል ኦፖዚሽን
የገጠመው በምን ምክንያት ነው እያልን ነው ማለት ነው። ይህ ምንድን ነው እያለን ብራይብል ደ ሪጂናል ኖቢሊቲስ ዊዝ ማኒ ጉቦ ስለሰጣቸው ነው እያልን ነው። ጉቦ ስለሰጣቸው አይደለም ጠንካራ የሆነ ፖለቲካል ኦፖዚሽን ያላጋጠመው ሰው ሊሆን አይችልም ማለት ነው። ቢ ደግሞ ሼሪድ ፖለቲካል ፓወር ዊዝ ደም ቢ ትክክል ነው ማለት ነው። ምክንያቱም ሪጂናል ሎርዶቹ ፖለቲካል ፓወር ሼር ስላደረገ ነው በጣም ጠንካራ የሆነ ፖለቲካል ኦፖዚሽን ያላጋጠመው ማለት ነው። ሲ ደግሞ ኢስታብሊሽድ ሜሬጅ አሊያንስ ዊዝ ሜኒ ኦፍ ደም ይህንን በኢትዮጵያ ፖለቲክስ ወይም ደግሞ በዛን ጊዜ የሜሬጅ አሊያንስ ኮመን ነበር፣ ግን ዋናው ለጥያቄው ምክንያት ግን ይሄንን አይደለም ማለት ነው። ዲ ደግሞ ሄልድ ፍሪኩዌንትሊ ፊስትስ ኢን ዴር ኦነርስ ተደጋጋሚ የሆነ ግብዣ እያደረገላቸው ስለነበር ነው እያለ ነው ዲ ደግሞ። ስለዚህ ዲም መልሱ ሊሆን አይችልም ማለት ነው። ምክንያቱም ሜን ሪዝን ፎር ሌዘር ፖለቲካል ኦፖዚሽን ለዮሐንስ ፎርዝ የሆነው ሼርድ ፖለቲካል ፓወርስ ዊዘም ከሪጂናል ሎርዶቹ ፖለቲካል ፓወር ሼር ስላደረገ ነው የሚሆነው ማለት ነው። ኢምፐረር ዮሐንስ ፎርዝ ፌስድ ለስ ፖለቲካል ኦፖዚሽን ዛን ቴዎድሮስ ሰከንድ ላርጅሊ ቢካውዝ ሂ ሼርድ ፓወር ዊዝ ሪጂናል ኖቢሊቲ የሚል መልስ ይሆናል ማለት ነው። ኦኬ ወደ መጨረሻው ጥያቄ the transatlantic slave trade was known as the triangular trade because it linked a አሜሪካ አውስትራሊያ አፍሪካ ቢ አፍሪካ አሜሪካ ኤሲያ ሲ ዩሮፕ አፍሪካ አሜሪካ ዲ ኤሲያ ዩሮፕ አሜሪካ። ትራንስ አትላንቲክ ስሌቭ ትሬድ የሚባለው ለምንድን ነው ትራያንጉላር ትሬድ ተብሎ የተጠራው እያለን ነው። አሁን እዚህ ዩሮፕ አለ፣ እዚህ ደግሞ አፍሪካ አለች፣ እዚህም ኖርዝ አሜሪካ ወይም ደግሞ የአሜሪካ አካባቢ አለ እዚህ ማለት ነው። ስለዚህ ትራንስ አትላንቲክ ስሌቭ ትሬድ የሚባለው እንዴት ነው የተካሄደው? መጀመሪያ ከዩሮፕ ምን ይመጣ ነበር? ቴክስታይልስ ጉድስ ምናምን ይመጡ ነበር ወደ አፍሪካ ማለት ነው። ምስሉ ላይ እንደምትመለከቱት ይመጡ ነበር ወደ አፍሪካ ማለት ነው፣ በመርከቦች ምክንያት ማለት ነው። ከዛ ከአፍሪካ ደግሞ ምን ይሄድ ነበር? ስሌቮች ይሄድ ነበር። ስሌቭስ ቱ አሜሪካን። ቅድም በሰራነው ጥያቄ እነዚህን ስሌቭ ወደ አሜሪካ የሚሄዱት ፕላንቴሽን ስራ ላይ እንዲሰሩ ማለት ነው። ከዛ ከአፍሪካ ተነስተው ይህንን አትላንቲክ ኦሽን አቋርጠው ወደ አሜሪካ ይሄዳሉ ማለት ነው። ከዛ እዚህ ደግሞ እነዚህን የሄዱ ስሌቮች እዛ ፕላንቴሽንስ ላይ ሰርተው ከዛ ከሰሩትን ፕሮዳክት ደግሞ ወደ ዩሮፕ ይላክ ነበር። እነሱ ጎር ቶባኮ ኤንድ ኮተን ምናምን የሚባሉ ወደ ዩሮፕ ይላክ ነበር ማለት ነው። ስለዚህ ከአፍሪካ ወደ ኖርዝ አሜሪካ ከዛ ወደ ዩሮፕ እያለ ትራያንግል ይሰራል ማለት ነው። ምስሉ እንደምትመለከቱት ትራያንግል ስለሰራ በዛ ምክንያት ነው ትራያንጉላር ትሬድ የተባለው ማለት ነው። አፍሪካና አሜሪካ ኤንድ ዩሮፕ የሚል አማራጭ መልሳችን ይሆናል ማለት ነው። ሰው መልሳችን ሲ ዩሮፕ አፍሪካ ኤንድ አሜሪካ ይሆናል ማለት ነው። ትራንስ አትላንቲክ ስሌቭ ትሬድ ዋዝ ኤ ሲስተም ኦፍ ትሬድ ኢን ዊች ሚሊየንስ ኦፍ አፍሪካንስ ዌር ካፕቸርድ ሶልድ ኤንድ ትራንስፖርትድ አክሮስ ዘ አትላንቲክ ኦሽን። አሁን ይህንን አትላንቲክ ኦሽን ነው። አትላንቲክ ኦሽን ተሻግረው ወደ ኖርዝ አሜሪካ ወደ አሜሪካ ላይ ሄደው በፕላንቴሽን ስራ እንዲሰሩ የተደረገው ትራንስ አትላንቲክ ስሌቭ ትሬድ ይባላል ማለት ነው። ኦኬ ለዛሬ ያቀረብኩላችሁ ጥያቄዎች እነዚህ ነበሩ። ቀጣይ በሌላ ጥያቄዎች እስከምንገናኝ መልካም ጊዜ